አርሰናል አሰልጣኝ ሚካኤል አርቴታ 44 ዓመቱ ላይ ይገኛል። ይህ ስፔናዊ አሰልጣኝ ነው። ዣቪ አሎንሶ የቼልሲ አሰልጣኝ መሆኑ ተረጋግጧል። 44 ዓመቱ ነው፣ እሱም ስፔናዊው ነው። ከዛ ባለፈ አንዲ ራዮላ የሊቨርፑል አሰልጣኝ ለመሆን እጅግ በጣም ተቃርበዋል። እሳቸውም እንደዚሁ 43 ዓመታቸው ላይ ነው የሚገኙት። እነዚህ ሶስቱ አሰልጣኝ ባለፈ ደግሞ በእድሜ ትንሽ የሚበልጧቸው ዩናይ ኤምሬ ናቸው። 54 ዓመታቸው ላይ ይገኛሉ። በአስተን ቪላ ቤት እየሰሩ ይገኛሉ። እሳቸውም እንግዲህ ስፔናዊ ዜግነት እንዳላቸው ይታወቃል። ትልልቅ ክብሮችን እያሳኩ ነው የሚገኙት። በውድድር ዓመቱ መጨረሻ የኢሮፓ ሊግ ዋንጫ ክብርን ከአስተን ቪላ ጋር ማሳካት ችለዋል ማለት ነው። ሮቤርቶ ዲዘርቢ እና እንደዚሁ ኤንዞ ማሬስካ ደግሞ በቶተንሃም ሆትስፐርስ እና እንደዚሁም ደግሞ በማንቸስተር ሲቲ ቤት እነዚህን ሁለት ጣሊያናዊ አሰልጣኝ እንመለከታለን እና ከ1 እስከ 6 ወይም ደግሞ በተለምዶ ቶፕ 6 ተብሎ የሚጠሩት ወይም ቶፕ 6 ተብሎ የሚጠሩትን ክለቦች ከተመለከትን ስፔናዊና የጣሊያን ዜግነት ያላቸው አሰልጣኞች ናቸው የሚመሯቸው ማለት ነው። እድሜያቸውም ቀደም ሲል እጅግ በጣም ተቀራራቢ ናቸው። 44 ለምሳሌ የሚካኤል አርቴታ፣ የዣቢ አሎንሶና እንደዚሁ ደግሞ የማይክል ካሪክ ተመሳሳይ እድሜ ላይ ነው የሚገኙት። ያው ማይክል ካሪክ እንግሊዛዊ ቢሆንም ነገር ግን ደግሞ እድሜው ወጣት ነውና በቀጣይ አዳዲስ ፍልስፍና ያጫዋት ፍልስፍና ያላቸው ወጣት አሰልጣኞች በእንግሊዝ ፕሪሚየር ሊግ ላይ ከፍተኛ ፉክክር ለስፖርት ቤተሰቡም የተሻለ ፉክክር እንዲኖር የሚያስችል አቅም ያላቸው ወጣት አሰልጣኞችን የምንመለከትበት ነው ማለት ነውና ማይክል ካሪክ፣ አሰልጣኝ ሚካኤል አርቴታ፣ ዣቢ አሎንሶ እንደዚሁም ደግሞ አዶኒ ራዮላን የመሳሰሉ አሰልጣኞች በቀጣይ ሮቤርቶ ዲዘርቪንም ጨምሮ ማለት ነው ትልልቅ አሰልጣኞች እንግዲህ ወጣት አሰልጣኞች በእንግሊዝ ፕሪሚየር ሊግ ላይ እንመለከታለን።